ሰላም ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ባዮሎጂ ከዩኒት 5 የተወጣጡ ጥያቄዎችን አብረን እንሰራለን። ከ75 በላይ መልቲፕል ቾይስ ጥያቄዎች ናቸው። በዚህ ፓርት ያዘጋጀንላችሁ ቤዝድ ኦን ዩኒት 5 ከሞጁላችሁ ከምዕራፍ 5 ጄኔቲክስ ከሚለው ምዕራፍ ማለት ነው። the whole full part ነው ይሄ። ሌላ ፓርት አይኖረውም። ከ75 አካባቢ ጥያቄዎች ናቸው። በደንብ አድርገን ከቨር ለማድረግ እንሞክራለን። ሁሉንም የፓርቶች በጥያቄዎች ከቨር ለማድረግ እንሞክራለን። ቴሌግራማችንና ሪሜዲያል ፎከስ እሱን ጆይን ማድረግ እንዳትረሱ። እዛ ላይ አፕዴቶችን፣ አዳዲስ ነገሮችን እዛ ላይ ሼር የምናደርጋቸውን እዛ ላይ ተከታተሉ። ጥያቄ አስተያየትም ጥቆማም ካላችሁ እዛ ላይ ማድረስ ትችላላችሁ። በተጨማሪም ተማሪዎች በዚህ ሰዓት በተደጋጋሚ እንደምላችሁ በደንብ ቀናት 1-2 እያሉ ነው ሪማይንድ ኦልሞስት 1 ቀናት ናቸው የቀሯችሁና በደንብ ለኤግዛም ተዘጋጁ። እኛም በቻልነው መጠን የእውነት በቻልኩት መጠን በጣም አድካሚ ነው እንትኖችን ማዘጋጀት፣ እንደዚህ ዶክመንት ፒዲኤፍ ዶክመንት ፋይሎች ምናምን ማዘጋጀት እንደገና መዘጋጀት ይፈልጋል ቪዲዮ ለመስራት። ያ ትንሽ አድካሚ ስለሆነ ግን በቻልኩት መጠን ለእናንተ እስከ ኤግዛም አትሊስት እስከ ኤግዛም ቀን ድረስ ዋና ፓርቶችን በተቻለ ሁሉንም ቻፕተሮች ከቨር ለማድረግ እንሞክራለን። እንደ ጥያቄያችሁ መሰረት ማስቀደም ያለብንን ግን ቀድመን እንልክላችኋለን። በተጨማሪ ቪዲዮ ይረዝምባችኋል። በእርግጥ ምን ታደርጋላችሁ? ቪዲዮን በፍጥነት ቢያንስ ከ1.5 እንደ ዝግጅታችሁ ደግሞ እስከ 2 ያደረጋችሁ በስፒድ ጊዜያችሁንም እንዳይበላ በደንብ በፍጥነት ቪዲዮችን እንትን በሉ። ጥያቄዎችን ለመስራት ሞክሩ። በዚህ ሰዓት በደንብ ጥያቄዎች ጋር ኢንጌጅመንት ይኖራችሁ። በተጨማሪም እንዳልኳችሁ ቴሌግራማችን ላይ አፕዴቶችን ተከታተሉ። አዳዲስ ነገሮች ካሉ እዛ ላይ እናሳውቃችኋለን። ሪሶርሶችን እዛ ላይ ሼር እናደርጋችኋለን። ያው ጥያቄ አስተያየት ካለ ኮሜንት ላይ እንደተለመደው መጻፍ እንዳይረሳ። እሺ እንጀምር። the first question, what is the primary function of messenger RNA in protein synthesis? A, to carry the genetic code from DNA in the nucleus to the ribosomes in the cytoplasm. B, to transport specific amino acid to the ribosome. C, to form the structural component of ribosomes. D, to proofread DNA during replication. የትኛው ነው መልስ የሚሆነው? ቶሎ ለመስራት እንሞክራለን። መልሳችን መልሳችን የሚሆነው answer should be A, to carry the genetic messenger RNA እንደ ሜሴንጀር ነው፣ እንደ ስሙም እንደ ሜሴንጀር ነው ስራው። በተለይ ዲኤንኤ ኮዶችን ትራንስክራይብ በማድረግ ኒውክሊየስ ውስጥ ማለት ነው ያንን ተሸክሞ ወደ ራይቦዞም እና ለዛ ፕሮቲን ሲንተሲስ የሚካሄድበት ቦታ። ሰው መልሳችን A ይሆናል። Number 2, which type of nitrogenous base are characterized by a single ring structure? A, pyranidinous. B, nucleotides. C, pyrimidinous. D, deoxyribose. የትኛው ነው መልሳችን? answer should be C, pyrimidinous። እነዚህ pyrimidin የምንላቸው pyrimidinoች እነ ታምን፣ ሳይቶሲን እና ዩራሲል ናቸው ናይትሮጂነስ ቤዞች። በዋናነት ሲንግል ሪንግ ስትራክቸር ያላቸው ናይትሮጂነስ ቤዞች ናቸው። አይ ቲንክ ጥያቄ ጠይቀሽኝ ነበረ ኮሜንት ላይ አንድ ላይ ጠይቀ ዙምሪ ለሷ አይ ቲንክ መልስ ይሆንሻል። ሌሎች
ተማሪዎችም ጠይቃቸዋለሁ። የእውነት ኢንጌጅመንታችሁ በጣም ደስ ይላል። ምን ያህል እንደተዘጋጃችሁ የሚያሳይ ነው። ጥያቄ የምትጠይቁበት ኮሜንት ላይ ምናምን ምን ያህል ዝግጁ እንደሆናችሁ አይ ሆፕ የተሻለ በጣም ጥሩ ውጤት እንደምታመጡ ተስፋ አደርጋለሁ። ጥሩ ዝግጅታችሁን ያሳያል። ከሁሉም ዩቲዩብ አናሊቲክስ ላይ ያየው ነበረ። ከሁሉም የኢትዮጵያ ክፍል ነው። በእርግጥ ማጆሪቲው ከዚህ ከአዲስ አበባ ነው፣ ግን ከሁሉም የኢትዮጵያ ክፍል ኢንጌጅመንታችሁ በጣም ደስ ይላል። ከሁሉም ከአራቱም አቅጣጫ ጎንደር ዩኒቨርሲቲ፣ ደብረ ታቦር፣ ደብረ ብርሃን፣ ዲላ ያለው ሰመራ፣ ጅጅጋ፣ ሁሉም የኢትዮጵያ ክፍል ወልቂጤ፣ አርባ ምንጭ፣ ዲላ እንዳልኳችሁ በጣም ኢንጌጅመንታችሁ እንደዚሁም ሁሉም ቦታ ወላይታ ሶዶ ሁሉም ቦታ የተከታተላችሁን ኢንጌጅመንታችሁ በጣም ደስ ይላል። በርቱ ለማለት ነው። ይሄ ለላንቺ ጥያቄ መልስ ይሆንሻል። ፒራሚዶች ታያሚን፣ ሳይቶሲን እንደዚሁም አርኤንኤ ላይ ያለው ዩራሲል የናይትሮጂነስ ቤዝ ነው። መልሳችን ምን ይሆናል? ቢ ፒራሚድስ ይሆናል። Number 3, what is the significance of the generate code in genetic code? A, each codon specifies a different amino acids. B, there are more stop codons that amino acids codon. C, it allows for the production of modified proteins. D, several codons can specify the same amino acid. የትኛው ነው መልሳችን? መልሳችን should be D, genetic code degenerate ነው። ያም የሚሆንበት መልቲፕል ብዙ የሆኑ several multiple different ኮዶኖች ተመሳሳይ አሚኖ አሲዶችን ኮድ ማድረግ ይችላሉ። ያ ደግሞ ሪደንደንሲን ይሰጣል ወይም ምንድነው ዲፕሊኬሽን በተለይ ሙቴሽን ከመከላከል አንፃር በጣም ኢምፖርታንት ይሆናል። ነምበር 4 አራተኛ which Mendel's law stated that alleles for different traits are inherited independently of each other የሚለው የሜንደል ሎ የትኛው ነው? A, law of independent assortment. B, law of segregation. C, law of dominance. D, law of uniformity. Answer should be law of independent. This is better. Law of independent assortment. የሜንደልስ ላው አለሎች የተለያዩ ዲፈረንት ጂን ያላቸው ኢንዲፔንደንትሊ ነው አሶርት የሚደረጉት በጋሜት ፎርሜሽን ጊዜ ማለት ነው። በተለያየ ክሮሞዞም የሚገኙ ዲፈረንትሊ ነው ኢንዲፔንደንትሊ ነው አሶርት የሚደረጉት በጋሜት ፎርሜሽን ጊዜ። ያን የሚገልጽልን law of independent this is the በጣም የሚታወቀው ሎ ነው ማለት ነው። አምስተኛ a point mutation that result in a codon still coding for the same amino acid is called A, nonsense mutation. B, methane mutation. C, silent mutation. D, frame shift mutation. የትኛው ሙቴሽን አይነት ነው? the answer should be silent mutation. Silent mutation ኒውክሊዮታይዶችን ቼንጅ ያደርጋል ግን አሚኖ አሲዶችን ኢንኮድ አያደርግም በሪደንዳንሲ። ይሄ በዱፕሊኬሽን በጄኔቲክ ኮድ ጊዜ በሪደንዳንሲ ወይም በዱፕሊኬሽን ምክንያት ኢንኮድ አያደርግም አሚኖ አሲዶችን። መልሳችን silent mutation. Number 6, in prokaryotic, which DNA polymerase is primarily involved in leading strand synthesis? A, DNA polymerase. B,
B, A, DNA polymerase, B, polymerase 1, B, DNA polymerase 2, C, DNA polymerase 3, D, DNA polymerase ዴልታ የትኛው ነው? በፕሮካሪዮቲክ የተጠየቃችሁት answer should be C የሆነ the prokaryotic ላይ እንደ ምንድነው እንደ ኮሊ ምናምን ላይ DNA polymerase 3 ነው primarily ኢንዛይሞችን ሲንተሳይዝ ለማድረግ የሚችለው ሪስፖንሲብል የሆነው በተለይ ስትራንድ continuously strand እንዲኖረው ሰው በፕሮካሪዮቲክ ላይ DNA polymerase የሆነ number 7 which characteristic correctly describes RNA? A, it is stable. B, it is a stable large molecule. B, it has a double helix structure. C, it contains deoxyribose sugar. D, it is quickly degraded and is a small single-stranded molecule. የትኛው ነው መልሳችን? answer should be RNA is quickly degraded and is a small single-stranded molecule. RNA small ነው single-stranded molecule ነው በፍጥነት ነው ዲግሬድ የሚሆነው። በተቃራኒው ደግሞ ሞር ስታብል የሆነው ደብል ስትራንድድ የሆነው ደግሞ DNA ጋር ስንመጣ ደግሞ ሞር ስታብል። number 8 what is the function of replication protein? A, RPA in eukaryotic DNA replication. A, to remove RNA primers. B, to stabilize single strand DNA and keep strands separated. C, to synthesize new DNA fragments. D, to ligate local weak fragments. የትኛው ነው? Replication answer is to stabilize single strand DNA and keep strand separated. replication protein A, RPM ነው በዩካሪዮቲክ ፕሮቲን ነው በዩካሪዮቲክ ፕሮቲን ላይ እንደዚሁም በፕሮካሪዮቲክ ደግሞ ምንድነው በዩካሪዮቲክ RPA ነው በዩካሪዮቲክ ደግሞ በዩካሪዮቲክ ላይ RPA ነው በፕሮካሪዮቲክ ላይ ደግሞ ሲንግል ስትራንድ ባይንዲንግ ፕሮቲን ወይ SSBS ሲንግል ስትራንድ በዩካሪዮቲክ ሲሆን ደግሞ RPA በሲንግል ስትራንዶችን ስታቢላይዝ ያደርግልናል ከሪያኒሊንግ እንዳይኖር DNAን ይከላከልልናል ነው answer should be ይሆናል። number 9 what type of bond connects nucleotides together in a polynucleotide strand? A, phosphodiester bond. B, hydrogen bonds. C, glycosidic bonds. D, peptide bonds. ኑክሊዮታይዶችን የሚያገናኝልን በፖሊኑክሊዮታይድ ስትራንድ ላይ የትኛው ቦንድ ነው? A, ፎስፎዳይስተር ቦንድ ነው ኒውክሊዮታይዶችን ሊንክ የሚያደርግልን ፖሊኑክሊዮታይድ እንዲፈጥሩ ጠንካራ የሆነው ፎስፎ በጣም ስትሮንግ ነው ፎስፎዳይስተር ቦንድ ይፈጥራሉ። ያም አንደኛውን ከሱ ጋር ሌላኛውን ደግሞ አንደኛውን ሱ ጋር ከኒውክሊዮታይድ ሌላኛውን ከፎስፌት ጋር ቀጥሎ ካለው ፎስፌት ጋር ኮኔክት የሚያደርግልን ቦንድ ነው ፎስፎዳይስተር ቦንድ። አስረኛ what define the semi conservative nature of DNA replication? A, each new DNA molecule is identical to the original DNA molecule. B, the
two DNA the two DNA molecules produced are identical. B, the process required proofreading mechanisms. D, each newly formed DNA molecule contains one original old strand and one newly synthesized strand. የትኛው ነው መልሳችን? ሰሚ ኮንሰርቫቲቭ ኔቸር ኦፍ ዲኤንኤ የሚገልጽልን ዲኤንኤ ሪፕሊኬሽን የሚገልጽልን each newly formed DNA molecule contains one original old strand and one newly synthesized strand. የሰሚ ኮንሰርቫቲቭ ስንል እያንዳንዱ አዲሱ ዲኤንኤ ደብል ሄሊክስ ካለው አንደኛው ከኦልድ ነው ኦሪጂናል ከነበረው ዲኤንኤ ሞለኪል ነው አንደኛው ስትራንድ አዲሱ synthesized ከተደረገ ስትራንድ ሳችን ዲ ይሆናል 11 which nitrogenous bases are classified as purines? A, adenine in the guanine. B, thymine in the cytosine. C, uracil in the cytosine. D, adenine in the cytosine. የትኛው ነው መልሳችን? ፒራይኖች ይሆኑት መልሳችን adenine in the guanine. ፒራይንስ ምንላቸው ከፒራሚድስ ይለያሉ። ደብል እነዛ ሲንግል ናቸው። ደብል ሪንግ ናቸው። ናይትሮጂነስ ቤዝ ናቸው። በአርኤንኤም በዲኤንኤም ይገኛሉ። አድናይን እና ጓን ናቸው በዋናነት ፒራይን የምንላቸው ወይ ደብል ሪንግ የሆኑ ናይትሮጂነስ ቤዞች ነው። መልሳችን ኤ ይሆናል። 12 What is the specific role of DNA ligase during DNA replication? A, to unwind the DNA helix. B, to synthesize RNA polymerase. C, to reanneal the semi-conservative strand in the joint Okazaki fragments. D, to remove supercoiling. የትኛው ነው መልሳችን? answer should be C, to reanneal the semi-conservative strand in the joint Okazaki fragments. DNA ligase በጣም ኢምፖርታንት ነው። ሾርቶችን ማለት ፍራግመንት የሆኑ የዲኤንኤ ሪፕሊኬሽን ላይ ያሉ እነዚህ የዲኤንኤ ፍራግመንቶችን ሴግመንቶችን ማለት ኦካዛኪ ፍራግመንት የሚታወቁትን ሪፕሊኬሽን ጊዜ የሚፈጠሩትን ብዙ ናቸው። በጣም ሾርት ናቸው። በጣም ፍራግመንቶች ናቸው። ያን እንትን የሚያደርግልን ዲኤንኤ ሊጌዝ ነው። ጆይን የሚያደርግ ሊጌዝ ብዙ ጊዜ ከማገናኘት ጋር የተያዘ ዲኤንኤ ሰማሳችን 13 which enzyme is responsible for lengthening telomeric DNA at the end of karyotype chromosomes? A, primase. B, DNA polymerase. D, DNA. C, DNA ligase. D, telomerase. የትኛው ነው መልሳችን? should be telomerase እነዚህ ክሮሞዞም በተለይ እንዳያጥርም በመከም በተለይ በሴል ዲቪዥን ጊዜ ስቲም በጀርም ሴሎችም በስቲም ሴሎችም ክሮሞዞሞች እንዳያጥሩ በሴል ዲቪዥን ጊዜ በጣም የሚጠቅመን ሪፒቴቲቭ የሆኑ ኒውክሊዮታይድ ሲኩዌንሶችን ጨምረናል። ሶ መልሳችን telomerase D. 14 what are two types of pyrimidine nitrogen base found in DNA ላይ የሚገኙ pyrimidine ንጥረኞች ናቸው? A, adenine and guanine. B,
uracil endocytosin, C thymine endocytosin, D adenine endocytosin። ፒራሚዲያኖች ምንድን ናቸው ያለ ሲንግል ስትራንድ ናቸው አይደለ? ሲንግል ሪንግ ስትራክቸር ያላቸው ናቸው። በዲኤንኤ የሚገኙት ደግሞ እነማን ናቸው? ታያሚንና ሳይቶሲን ሲ ነው ማለት ነው። ዲኤንኤ ዩራሲል ደግሞ በአርኤንኤ ኢንስቴድ ኦፍ በታያሚን ቦታ። 15 what is the basis for reproduction and inheritance where each new DNA molecules contain one strand from the original and one new strand? A RNA synthesis, B DNA replication, C protein synthesis, D gene expression. Reproduction and inheritance የሚገልጽልን አንደኛው ከኦሪጂናል አንደኛው ደግሞ ከኒ answer should be DNA replication ነው። ይሄን ቀጥታ ዲፋይን DNA replication በአጠቃላይ ዲኤንኤ ኮፒ ራሱን ኮፒ የሚያደርግበት ፕሮሰስ ነው። በአጠቃላይ ዲኤንኤ ሪፕሊኬሽን ነው። ሪፕሮዳክሽን ኢንሄሪታንስ የሚመጣው በዛ ሶ አንደኛው ከአዲሱ ዲኤንኤ አንድ ደግሞ ከኦልድ ዲኤንኤ አዲስ ኒው ስትራንድ ካለው ይፈጠራል። ያ በአጠቃላይ ዲኤንኤ ሪፕሊኬሽን ነው። 16 what kind of interaction connects the two polynucleotide strands in DNA? Double helix, A hydrogen bond, B phosphodiester bond, C covalent bond, D ionic bond. በሁለት ፖሊኑክሊዮታይድ ስትራንዶች መካከል የሚፈጠር የትኛው ቦንድ ነው? ሃይድሮጅን ቦንድ ነው። ሁለት ፖሊኑክሊዮታይድ ስትራንዶች የዲኤንኤ ደብል ሄሊክስ ላይ የሚገኙ ማለት ነው። የሚያያዙት በሃይድሮጅን ቦንድ ነው። ያ በናይትሮጂነስ ቤዞች መካከል በሁለቱ ኮምፕሊመንታሪ ሆነው ቦንድ የሚፈጥሩልን ሃይድሮጅን ቦንድ ነው። 17 what is the primary reason why AT rich regions in DNA are targeted by interior protein for replication? A they contain high concentration of purines. B AT base pairs form two hydrogen bonds making them easier to unzip. C they are alloys located at the very ends of chromosomes. D they are essential for forming peptide bonds. That should be B. እናቲው እና ታያሚን መካከል ሪች ሲኩዌንስ ነው ያለው በሪፕሊኬሽን ጊዜ። ምክንያቱም በኤናቲ ቤዝ ፔር መካከል ሁለት ሃይድሮጅን ቦንዶች ነው ኮኔክት ያደረጉት። ያ ደግሞ ብዙም ብሬክ ለማድረግ ኤነርጂ ብዙም ስለማይፈልግ በሲና ጂ መካከል 3 ነው ያለው። በነዛ ፔሮች መካከል በኤናቲ መካከል ደግሞ ሁለት ሃይድሮጅን ቦንዶች ነው ያለው። ሶ ዝቅተኛ ያነሰ ኤነርጂ ስለሚፈልጉ ነው በፕሪፌርድ ሜታችን ቢ ይሆናል። 18 what is the term for the process where DNA polymerase are removed and replaced with DNA and the fragments are joined by DNA ligase? A initiation, B elongation, C proliferating, D termination. የትኛው ነው የናሳብ የሚገልጽልን? that should be termination. በአርኤንኤ ፖሊመሮች በዲኤንኤ ፖሊመራይዝ 1 በፕሮካሪዮቲክ ፖሊመራይዝ ዴልታ ደግሞ በዩካሪዮቲክ ፍራግመንቶችን በዲኤንኤ ሊጌዝ የሚገኙነት በአጠቃላይ የተርሚኔሽን
ፌዝ አካል ናቸው፣ የዘር ፓርት ናቸው። ይህንን የሚገልጽልን termination ነው። ጠቃላይ ፌዙ termination ፌዝ። 19 in eukaryotic chromosomes what is the region of repetitive DNA close to the ends that prevent DNA replication from reaching the very end? A origin of replication, B centromere, C telomere, D Okazaki fragment. The origin ነው should be telomere. ቴሎመር በአጠቃላይ ዲግራዲንግን በመከላከል በተለይ ጂን ኮንቴኒንግ ሪጅኖች ናቸው ይጠብቃሉ። በዋናነት ጂን ኮንቴኒንግ ሪጅን በሆኑ በሪፕሊኬሽን ጊዜ ዲግሬድ እንዳያደርጉ በጣም ይላሉ። ቴሎመሮች ሪፕሬቲቲቭ በተለይም በዩካሪዮቲክ ክሮሞዞሞች ኢንድ አካባቢ የሚገኙ ናቸው። በዋናነትም ጂን ኮንቴኒንግ የሆነ ኦሪጅን ፕሮቴክት ማድረግ ነው፣ ዲግሬድ እንዳያደርግ በሪፕሊኬሽን ጊዜ ነው። answer should be telomere የሚለው ትክክለኛ መልስ ይሆናል። which strand of messenger DNA is synthesized continuously in the same direction as the growing replication fork? A lagging strand, B leading strand, C Okazaki fragments, D template strand. የትኛው ነው በተመሳሳይ ዳይሬክሽን ሪፕሊኬሽን ፎርክ ያለው? that should be the leading strand. B ነው leading strand continuously synthesize የሚሆን ነው፣ ምክንያቱም በተመሳሳይ ዳይሬክሽን ነው የሚሉት እንደ ሪፕሊኬሽን ፎርክ። ያ ደግሞ ኮምፕሊመንታሪ ኒውክሊየር በመጨመር ማለት ነው። which is a strand of nascent DNA is synthesized continuously in the same direction as growing replication fork. What is the main enzyme involved in leading strand synthesis in prokaryotes? A DNA helix, B primase, C DNA ligase, D DNA polymerase. የትኛው ነው መልሳችን? answer should be D ይሆናል። DNA polymerase ትክክለኛ መልስ። በፕሮካሪዮቲክ DNA polymerase 3 ፕራይመሪ ኢንዛይም ነው በሪፕሊኬሽን ጊዜ ሲንተሲስ ኮንቲኒየስሊ እንዲካሄድ ዋነኛው ምክንያት ዋነኛው ኢንዛይም ዲኤንኤ ፖሊመሬዝ በየትኛው በፕሮካሪዮት መልሳችን ይሆናል። 22 what are the building blocks or monomers of nucleic acid for both DNA and RNA? A nucleotide, B amino acid, C monosaccharides, D fatty acids. የትኞቹ ናቸው ቢልዲንግ ብሎኮች? ይህ ኒውክሊዮታይዶች ኒውክሊክ አሲዶች በዲኤንኤ በአርኤንኤ ከትንንሽ ሪፒቲንግ ሞኖመር ከሆኑ ሪፒቲንግ ዩኒቶች ነው ኒውክሊዮታይዶች ቢልድ የሚደረጉት። which term refers to the complex molecular machine formed by replication enzyme assembling on DNA? A DNA helix, B primase, C ribosome, D topoisomerase.
የትኛው ነው? complex molecular mass formed by replication and translation replication large protein ነው፣ ኮምፕሌክስ ነው። በተለይም ዲኤንኤ ሪፕሊኬሽን እንዲካሄድ ብዙ ኢንዛይም በተለይ ከተለያዩ ኢንዛይሞች ሄሊኬዝ፣ ፕሪሜዝ፣ ፖሊመሬዝ ከነዚህ የተወጣጣ ላርጅ ኮምፖውንድ ላርጅ ፕሮቲን ነው ሰውነታችን ሪፕሎዝም ይሆናል። To inform on which strand are short separated segments known as Okazaki fragments, synthesize A. Leading strand, B. lagging strand, C. template strand, D. parental strand. የትኛው ነው መልሳችን? There should be B. lagging strand. discontinuously lagging strandoች ሲንተሳይዝ የሚያደርጉት በሾርት ሴግመንት በነ ኦካዛኪ ፍራግመንቶች እነዚህ ፍራግመንቶች ማለት ነው የዲኤንኤ እንትን ያሉ ፍራግመንቶች በምክንያት በደግሞ በተቃራኒው ኦፖዚት ዳይሬክሽን ነው እነዚህ የሚሄዱት በሪፕሊኬሽን ይህ ማለት lagging strands 25. What is the defining characteristics of RNA compared to DNA in terms of its nitrogenous base? A. RNA contains uracil instead of thymine. B. RNA contains guanine but not adenine. C. RNA has triple ringed pyrimidine. D. RNA lacks any nitrogenous base. RNA እና ዲኤንኤ ኮምፔር ስናደርግ ከናይትሮጂነስ ቤዝ አንፃር ካራክተሪስቲክስ ናቸው። RNA ዩራሲልን ይይዛል በታይሚን ቦታ ማለት ነው። ታይሚን ዲኤንኤ ላይ RNA ደግሞ ዩራሲል ደግሞ RNA ላይ ይገኛሉ። farm sheet mutation can occur due to A. substitution of a single nucleotide, B. invasion of a chromosomal segment, C. insertion of deletion of nucleotide not in multiples of 3, D. duplication of entire gene. From shift mutation, answer should be insertion of deletion of nucleotide in multiple of 3 የሚለው ትክክለኛ ትክክለኛ ፍሬም shift mutation ከሰው በሶስት እንትኖች በ3 shift ዲቪዚብል በማይክሉ ዲሌሽን በሶስት ሽፍቶች በማይካፈሉ ያ ደግሞ ወደ ፍሬም እንዲኖር እንደስሙ ፍሬም ሙቴሽን እንዲኖረው ያስችለዋል። አሚኖ አሲዱን በመቀየር ነው። አሚኖ አሲዱን ይቀይራል። 27 which of Mendele's law states that during gamete formation the two alleles for a heritable character segregate from each other such that each gamete receives only one allele. ይህንን የሚገልጽልን የሜንደል ሎ የትኛው በተለይ በጋሜት ፎርሜሽን A. law of independent assortment, B. law of dominance, C. law of uniformity, D. law of segregation. Simply by law of
law of segregation በመሰረታዊነት ምንድነው የሚያብራራልን እያንዳንዱ ጋሜት እንዴት አንድ አለል ብቻ ከእያንዳንዱ ጂን ፔር አንድ አለል እንዴት እንደሚቀበል የሚገልጽልን በመሰረታዊ law of segregation 28 in species of flowers red dominant is dominant to white are if a plant with an unknown genotype which is red flower unknown genotype is red flower is tested cross with white flowered plant and some white flowered offspring are produced. What was the genotype of the unknown red flowered plant? Milan ARR which is dominant are homogeneous dominant B heterogeneous dominant CRR D dominant heterogeneous homogeneous recessive D it cannot be determined ካለን ዳታ ማግኘት አንችልም ነው የሚለው የአናውን የሆነውን ጂኖታይፕ እንዴት ነው የምናደርገው ዋይት ፍሎር የሆነው አር ዋይት ፍሎር ወይም አር መሆኑ ሬድ ፍሎር የሆነ ፓረንት መኖሩን ይገልጽና ኦብቪየስሊ ሬድ ፍሎር የሆነ ፕላንት መኖሩን ይገልጽና ዋይት ፍሎር ሪሴሲቭ አር ወይም ሆሞጂኒየስ ስሞል አር መሆኑ ኦፍስፕሪንጉ ሬድ ፍሎር የሆነ መኖሩን ያሳየናል። ስለዚህ በአጠቃላይ አናውን የሆነው እንትን ሊሆን የሚችለው ኦብቪየስሊ ሄትሮዛይገስ ወይም ቢ ላይ ያለው አር ሊሆን የሚችለው መልሳችን ቢ ይሆናል። What is the probability of having a girl if a couple already has 3 boys? A 1 ratio 1/4, B 1/2, C 1/8, D 1/60. ፕሮባቢሊቲ ኦፍ ገርል ሶስት ወንዶች ካሉት ምናልባት ሴት የማግኘት በአራተኛው ሴት የማግኘት እድሉ ስንት ፐርሰንት ነው የሚለን ስንት ነው? ያንዳንዱ በርዝ ኢንዲፔንደንት ነው። ስንትም 10 ወንድ ኖረው ስንትም ወንድ ኖረው ምንም አይነት ቼንጅ በአዲሱ ላይ አይፈጥርም። ስለዚህ 50% ነው። ሁልጊዜም አንድ ሁለተኛ ነው የሚሆነው። ወንድም ሴትም ወለድ እድሉ ኤክስ እና ዋይ ሊሆን ይችላል ኦር ኤክስ ሊሆን ይችላል። ያ ሁልጊዜ 50 ስለዚህ half ነው 1/50% ነው ማለት ነው። 30 a mutation that changes a codon for an amino acid into a stop codon is known as minus mutation ነው ኮዶንን አሚኖ አሲድ ያለው ወደ ስቶፕ ኮዶን የሚቀየረው ኤ missense mutation B silent mutation C frame shift mutation D nonsense mutation stop codon የሚሰጠን ወይም introduce የሚያደርገን answer should be nonsense mutation ነው ኮዶን አሚኖ አሲዱን ወደ ስቶፕ ኮዶን እንትን ይላል። 31 which term describes the specific location of a gene on a chromosome ላይ የጂኖችን ስፔሲፊክ ሎኬሽን የሚገልጽልን ኤ ሎከስ ቢ አለል ሲ ጂኖታይፕ ዲ ፌኖታይፕ ኦብቪየስሊ መልሳችን ሎከስ የሆነ ፊክስድ ፖዚሽን ነው የጂኖችን በክሮሞዞም የሚነግረን ሎከስ ነው። 32 a type of mutation where one base pair is replaced by another base pair but the change in the DNA sequence doesn't result in a change in the amino acid sequence of protein
A nonsense mutation, B frame shift mutation, C silent mutation, D missense mutation። ምንድን ነው የሚገልጽልን? ሪዳንዳንት ይሄ ምንድን ነው? ዱፕሊኬሽን ምናምን አሚኖ አሲድ ላይ ፕሪቨንት የሚያደርግልን ቼንጆችን ምናምን አሲድ ቼንጆችን ምናምን ምንድነው ይህን ሀሳብ አጠቃላይ የሚገልጽልን? ሰርሾጅ ሳይለንት ሙቴሽን ነው። ይሄን በተለይ ሪዳንዳንሲ ይሄ ዱፕሊኬሽን ምናምን ያንን አሚኖ አሲድ ላይ ያለውን ቼንጅ የሚከላከለው ሳይለንት ሙቴሽን ነው። 33 if two heterozygous parents for a single trait example AA are crossed, what percentage of offspring are expected to be heterozygous? A 50%, B 25%, C 75%, D 100%. If two heterozygous parents of single trait መልሳችን እንዴት ነው? ኤ ነው እዚህ ጋር ለሁለቱም ያን ክሮስ ማድረግ ነው። በኤ ክሮስ ስናደርግ ምንድነው የሚፈጠረው? ጄኖታይፒካሊ የሚፈጠረው አንድ ዶሚናንት የሆነው ኤ ይፈጠራል፣ ዋን ኤ ይፈጠራል። እንደገና ደግሞ ቱ ኤ ይሄ ቱ ኤ ይፈጠራል። አንደኛው ደግሞ ሪሴሲቭ የሆነው ሆሞዛይገስ ሪሴሲቭ ይፈጠራል። ስለዚህ በአጠቃላይ ይሄን ስንት ነው የሚሆነው? 50% ነው። ሁለቱ 2/4 50% 1/2 ኤ ይሆናል ትክክለኛ መልሳችን። 34 what is the observable expression of an organism's genetic makeup influenced by both genotype and the environment? A genotype, B allele, C gene, D phenotype. observable expression ወይ የሁለቱ የጄኖታይፕ የጂንም የኢንቫይሮንመንቱም ድምር የሆነው ኦብዘርቨብል የሚታየው ገጽታችን ማለት ነው። ድብቁ ጄኔቲክ ሳይሆን የመተን ፌኖታይፕ ነው። ፌኖታይፕ ቪዚብል ወይም ኦብዘርቨብል የሆነው የጄኔቲክ ኢንፎርሜሽን በጄኖታይፕ እና በተለይም በኢንቫይሮንመንት ኢንፍሉዌንስ ይደረጋል። 35 what is the expected phenotypic ratio in the offspring of a monohybrid cross between two heterozygous individuals? Example በዚህ መልኩ ማለት ነው። ሁለት heterozygous የሆኑ ኢንዲቪጁዋልስ ክሮስ ያደርጉ A 3:1, B 1:2:1, C 1:1, D 9:3:3:1. የትኛው ነው መልሳችን? የተጠየቅነው ፌኖታይፒክ ነው። እዚህ ጋር መሳሳት የለባችሁም። ኤ እና ቢ እንዳያሳስታችሁ። ጄኖታይፒካል ቢ የሚሆነው መልሳችን ኤ ነው የሚሆነው። ኤ ክሮስ ኤ ሲሆን የሚፈጠረው ቅድም እንዳየነው ሁለት ኤ ይፈጠራል። አንድ ሆሞጂኒየስ ዶሚናንት ይፈጠራል። አንድ ደግሞ ሪሴሲቭ ሆሞጂኒየስ ይፈጠራል። ያ በሬሽዮ ስናስቀምጠው 1:1 ነው። ምኑ ጄኖታይፒክ፣ እዚህ ጋር ግን ፌኖታይፒክ ገጽታው ነው። ስለዚህ እነዚህ ሁለቱም ሞር ዶሚናንት ሆነው ቪዚብሊ ወይም ኦብዘርቨብል ቅድም ያለው እንትና 3:1 ይሄ ትክክለኛ ሲሆን 36 if a true breeding tall pea plant which is dominant homozygous dominant is crossed with a true breeding short pea plant is what is the genotype of the first F1 generation? A
T, E small tt, C, tt, L small tt, D, T, which is heterozygous ማለት ነው። የትኛው ነው መልሳችን? ለምሳሌ ቤት ምንድነው እዚህ ጋር የተጠየቀው ነው ቲቲ እና ከማን ጋር ክሮስ ያደረግ ሁለቱ ካፒታሎች እንደገና ሁለት ስሞሎች ጋር እንትን ሲያደርጉ ነው። ስለዚህ ቲቲ እና ሁሉም ቲቲ ነው የሚሆኑት heterozygous ማለት ነው። ሰው መልሳችን ዲ ይሆናል። አራተኛ a man with a type A blood genotype and a woman with type B blood genotype have a child. What is the probability that their child will have type O? Type O, 0%, 25%, 50%, 75%. The cross ስናደርግ በአይኤ በዚህ ክሮሳቸው ቢያንስ ጄኖታይፒካሊ ነው የተጠየቀው። በጄኖታይፒካሊ እንደ ሪሲሲቭ ቢያንስ 1/4 ወይ ከአራት ልጆች ወይ 1/4 25% ፕሮባቢሊቲ ነው የተጠየቀው። 25% ኦ ታይፕ ሊኖረው ይችላል። በዚህ ኬዝ በሪሲሲቭ መልክ የመጣ ካለ ማለት ነው። ግን እነሱ ዶሚናንት ያደርገው ብለድ ታይፓቸው ኤ እና ቢ ነው። ግን ምናልባት 25% በሪሲሲቭ መልክ የመጣ ካለ 25% የመውለድ እድል አላቸው። which statement correctly describe the structure of DNA structure የሚገልጽልን የትኛው ስቴትመንት ነው? ኤ DNA is a double helix composed of two polynucleotide strands connected by hydrogen bonds with an anti-parallel nature. B DNA is a single-stranded molecule primarily found in the nucleus. C DNA is quickly degraded due to its unstable chemical structure. D DNA contains uracil instead of thymine is heterogeneous base. የትኛው ስቴትመንት ነው ኮሬክትሊ ወይ ቤስት የዲኤንኤ ስትራክቸር የሚገልጽልን? answer should be A. DNA is double helix composed of two polynucleotide strands connected by hydrogen bond with an anti-parallel nature. DNA stable ነው በአንጻራዊነት stable molecule ነው። large double helix molecule ነው። ሁለት ፖሊኒውክሊዮታይዶች ስትራንድ ይፈጥሩ ማለት ነው። እነሱም አንቲ ፓራለል የሆኑ እንደዚሁም በሃይድሮጅን ቦንድ ነው ኮኔክትድ የሆኑት። ኮምፕሊመንታሪ ቤዞች መካከል ሃይድሮጅን ቦንድ ኮኔክት ያደርጋቸዋል። should be A ነው ማለት ነው። 39 which enzyme is responsible for removing the supercoiling that builds up in the double-stranded region of DNA during replication? A DNA helix, B DNA polymerase, C topoisomerase enzyme, D DNA ligase. የትኛው ነው? The answer should be topoisomerase enzyme ነው ፕራይመሪ ዋናነት ለሪፕሊኬሽን በተለይ ዲኤንኤ አንድ ሲሆን ያን አኮሙሌት በሄዶችን አኮሙሌት ማለት responsible removing supercoiling that builds up the double-stranded region of DNA ነው topoisomerase enzyme ይሆናል። 40ኛ during DNA replication which enzyme synthesize
synthesizes the RNA primer, the initiates DNA synthesis, A. DNA polymerase, B. DNA ligase, C. telomerase, D. primase. synthesize an RNA primer ስሙ initiate DNA synthesis ከስሙ ጋር እንደምታዩ primase ብዙ ጊዜ ኤንዛይሞች ፈንክሽናቸውና ስማቸውም የሚመሳሰል ነገር አላቸው። እንትን primase 41 which enzyme breaks the hydrogen bond to unwind the helix DNA unwind means open ማለት ነው። unwind ተብሎ ስለሚታወቅ ነው ጀነቲክስ ላይ unwind ተብሎ በዲኤንኤ ሲሆን unwind revealing two single strand for replication, A. topoisomerase, B. DNA helix, C. DNA polymerase, D. DNA ligase. የትኛው ነው? ሄሊኬዝ ነው። DNA ሄሊኬዝ ነው በዋናነት ብሬክ ወይም ሃይድሮጅን ቦንዶችን ብሬክ በማድረግ በቅድም እንዳለው ኮንቴምፖራሪ ቤዞች መካከል ያለውን ሃይድሮጅን ቤዝ በብሬክ የሚያደርግልን እዛም አንዊንዲንግ በደብል ሄሊክስ መካከል አንዊንዲንግ ፈጥሮ ወደ ሁለት ሲንግል ስትራንዶች የሚቀየራል DNA ሄሊክስ ነው። 42 during transcription what is the role of the promoter region role ምንድነው? በትራንስክሪፕሽን ጊዜ A. it is where DNA replication terminates, B. it is a specific region in the DNA where RNA polymerase binds to initiate transcription, C. it serves as the template for protein synthesis, D. it is where DNA ligase joins fragments. Promoter region B. it is a specific region in DNA where RNA polymerase binds to initiate transcription. Promoter region specific DNA sequence ነው። እዛም RNA polymerase bind የሚያደርገው ማለት ነው። ያ በዋናነት የትራንስክሪፕሽን ለመጀመሩ ምልክት የሚሰጠን ነው ማለት ነው። For 3 which nitrogenous base are double ringed structure found in DNA ቅድም ያልኩሽ አሁንም ተመሳሳይ ነው። እዚህም ጋር ደብል ሪንግም ከተባለ ኦር ፕራይንም ማለት እንችላለን። ፕራይኖችም ደብል ሪንግም ከተባለ ተመሳሳይ ነው። ስለዚህ which nitrogen base are double ringed structure found in DNA ውስጥ የሚገኙት ማለት ነው። ፕራይምስ ማለት ሲምፕሊ ፕራይሞች ማለት ነው። A. adenine and guanine, B. thymine and cytosine, C. uracil and adenine, D. cytosine and guanine. የትኞቹ ናይትሮጂነስ ቤዞች ናቸው? መልሳችን ኤ ነው። አድናይን እና ጓኒን ናቸው። ፕራይም ወይም ደብል ሪንግድ ስትራክቸር ያላቸው በዋናነት ባህሪያቸው በሞለኩላር ስትራክቸራቸው ደብል ሪንግ ናቸው ፕራይሞች። መልሳችን ኤ ነው ማለት ነው። 44 in protein synthesis what is the triplet sequence on transfer RNA that is complementary to an messenger RNA codon, A. codon, B. genetic code, C. anticodon, D. promoter. In proteins what is the triplet sequence? Triplet sequence original answer should be C. anticodon. አንቲኮዶኖች ትሪፕሌት ሲኩዌንስ እና አንቲኮዶኖች ስሪ ቤዝ ሲኩዌንስ አላቸው ማለት ነው። በትራንስክሪፕሽን አርኤንኤ ሞለኪል በዋናነትም ስፔሲፊካሊ ከፔር የሚያደርጉት ከኮምፕሊመንተሪ ከሆነው ኮዶን ከሜሴንጀር አርኤንኤ ሞለኪል በትራንስሌሽን ጊዜ ማለት ነው። መልሳችን አንቲኮዶን ይሆናል። 45
what type of sugar is a sequence of RNA nucleotide? A. Deoxyribose, B. Glucose, C. Fructose, D. Ribose. Simply ራይቦስ ነው። አርኤንኤ ከኒውክሊዮታይዶች ራይቦስ ጋር ተያዙ ኒውክሊዮታይዶች ነው የተሰራው። እንደዚህ ፎስፌት ግሩፕም ናይትሮጂነስ ቤዝም አለ። ራይቦስ ሱገራችን ራይቦስ ነው። 46 which type of codon is single signal the termination of protein synthesis? A. start codons, B. stop codons, C. essence codons, D. specific codons። ተርሚኔሽን የሚሆኑት ያው እንደ ስማቸው የትኞቹ ናቸው? ስቶፕ ኮዶኖች ናቸው። ስቶፕ ኮዶኖች ናቸው። ስቶፕ ኮዶን የምንላቸው ዩኤኤ፣ ዩኤጂ፣ ዩጂኤ ኮድ አያደርጉም። የትኛውንም አሚኖ አሲድ ኮድ አያደርጉም። ነገር ግን እንደ ተርሚኔሽን ለምልክት ይሆኑናል። ለትራንስሌሽን ተርሚኔት መሆኑ ምልክቱ ነው ያገለግሉናል። ግን የትኛውም አሚኖ አሲዶች ስቶፕ ኮድ ያላቸው ዩኤ፣ ዩኤጂ እና ዩጂኤ ኮድ አያደርጉም ምንም አይነት አሚኖ አሲድ። መልሳችን 47 what is flow of genetic information often described as molecular biology? A. protein, DNA, RNA, B. DNA, RNA, protein, C. RNA, DNA, protein, D. protein, RNA, DNA። የትኛው ነው መልሳችን? የዶግማ ቢ ነው። ዲኤንኤ፣ አርኤንኤ፣ ፕሮቲን የሚለው ሴንትራል ዶግማ ኦፍ ሞለኩላር ባዮሎጂ ምን ይገልጽልናል? ጄኔቲክ ኢንፎርሜሽን ፍሎ የሚያደርገው ዲኤንኤ ትራንስክራይብ ይሆናል ወደ አርኤንኤ፣ ከዛ በኋላ ትራንስሌትድ ወደ ፕሮቲን ትራንስሌትድ ይሆናል። ቀድሞ ወደ አርኤንኤ፣ ዲኤንኤ ወደ አርኤንኤ ትራንስክራይብ፣ ከዛ በኋላ አርኤንኤ ደግሞ ወደ ፕሮቲን ትራንስሌት ይደረጋል። ይሄ ሴንትራል ዶግማችን ኦፍ ሞለኩላር አጠቃላይ ሞለኩላር ባዮሎጂ ያለ ሴንትራል ዶግማ። 48 what is the start codon is most prokaryotic and all eukaryotic organisms for protein synthesis? A. UAA, UAG, C. UGA, D. AUG። start codon is most prokaryotic and all eukaryotic organisms የትኛው ነው? should be AUG ነው። AUG ይሆናል። ዩኒቨርሳል ስታርት ኮደን ተደርጎ ይወሰዳል። AUG ያ የቢግኒንግ የመጀመሩ በፖሊፔፕታይድ እንደዚህ ኮዲንግ መጀመሩን ብዙ ጊዜ ይሄ አጠቃላይ እንደ ዩኒቨርሳል ስታርት ኮድ ይወሰዳል። AUG 49 what happens to messenger RNA transcribed RNA once it leaves the DNA during the transcription termination step? A. DNA strands rejoin and recoil. B. the messenger RNA is immediately degraded. C. it binds to the promoter region. D. it synthesizes DNA fragments. የቱ ነው መልሳችን የሚሆነው? what happens to
the DNA strand join in the actual after transcription messenger RNA ዲኤንኤ ቴምፕሌቱ ይለያያል። ከዛ በኋላ አዲሱ ወይም አንወንድ የሆነው ዲኤንኤ ስትራንድ ሪጆይን እና ኢኩዌል ያደርጋል ከኦሪጂናል ደብል ሄሊክስ ስትራክቸር ካለው ጋር ማለት ነው። ለምሳሌ በዚህ መሰረት ይሄ ይሁን ዲኤንኤ ስትራንድ ሪጆይን እንደ where do free amino acids travel to after being transported by tRNA, which is transfer RNA ማለት ነው molecule during the translation ጊዜ A nucleus, B cytoplasm, C ribosome, D mitochondria free amino acids ወዴት ነው ትራንስፎርም የሚደረጉት በትራንስክሪፕሽን ጊዜ የትኛው ነው መልሳችን? ወደ ራይቦዞም ነው የሚወሰዱት በትራንስሌሽን ጊዜ ሜሴንጀር ትራንስፈር tRNA ትራንስፈር RNA ሞሌኪል ስፔሲፊክ የሆኑ አሚኖ አሲዶችን ወደ ራይቦዞም የሚወስድ ወደዛ ሄደው ነው እያደገ ባለው ፖሊፔፕታይድ ቼን ላይ የሚጨመረው ወደ ራይቦዞም ነው የሚሄዱት ማለት ነው። 51 which enzyme activity transcription factors 51 ምንድነው የሚለው which enzyme activity transcription factors unwinding and separating the strand of a DNA molecule A RNA polymerase B DNA ligase C DNA helicase D topoisomerase RNA ፖሊሜሬዝ ኤ ነው በትራንስክሪፕሽን ፋክተሮች ወደ ከዲኤንኤ ጋር ባይንድ ያደርጋል። እንደዚሁም ደግሞ እንደገና አልሚንድ የሚያደርገው አርኤንኤ ፖሊሜሬዝ እንደተገለጸው ምንድነው ሴፓሬቲንግ the strand of the DNA molecule ነው የሚለው ሴፓሬት ያደርጋል ትራንስክሪፕሽን በትራንስክሪፕሽን ጊዜ ስትራንዶችን ሴፓሬት ያደርጋል። 52ኛ what is the process where RNA polymerase reads the information sequence on DNA template strand from 3' to 5' direction to synthesize RNA antiparallel to DNA template? A replication, B translation, C termination, D elongation. RNA polymerase information sequence ከ3' ወደ 5' direction RNA antiparallel synthesize በማድረግ ለዲኤንኤ ቴምፕሌት መልሳችን ኢሎንጌሽን ነው። በኢሎንጌሽን ጊዜ በትራንስክሪፕሽን ሲካሄድ ኢሎንጌሽን ጊዜ አርኤንኤ ፖሊሜሬዝ ከላይ ነው ኢንዛይም አርኤንኤ ፖሊሜሬዝ በዲኤንኤ ቴምፕሌት አሎንግ ዲኤንኤ ቴምፕሌት ነው ሙቭ የሚያደርገው። ያ ደግሞ 3' እዚህ ጋር 3' to 5' ነው የሚለው ያንን ሲንተሳይዝ አድርጎ አርኤንኤ 5' ሪቨርሱ 5' 3' ሲንተሳይዝ ያደርጋል። ሶ that's elongation ይሆናል። 53ኛ which phase of
the cell cycle is characterized by DNA replication resulting in two identical sister chromatids, A S phase, B G1 phase. C G2 phase, D M phase. መልሳቸው ኤስ ፌዝ ነው። በሲንተሲስ ወይም በኢንተርፌዝ ውስጥ ያለው ሲንተሲስ ፌዝ ወይም ኤስ ፌዝ የሚባለው ሴሎች ሪፕሊኬት ሲያደርጉ ወደ አጠቃላይ ሁሉንም ጂኖም ሪፕሊኬት የሚያደርጉበት ያኔ ሁለት ተመሳሳይ አይደንቲካል የሆኑ ኮፒዎች ከእያንዳንዱ ክሮሞዞም ወይም ሲስተር ክሮሞዞሞች ሁለት አይደንቲካል ኮፒዎች ይፈጠራሉ። ትክክለኛው መልስ ኤስ ፌዝ ነው ማለት ነው። 54ኛ if a homozygous dominant 54 if a homozygous dominant individual is crossed with homozygous recessive individual, what percentage of their offspring will describe the dominant phenotype? A 25%, B 50%, C 100%, D 75%. የቱ ነው መልስ የሚሆነው? በሁለት ጋ የተጠየቅነው ሆሞዛይገስ ዶሚናንት ማለትም ኤ እና ኤ ከማን ጋር ሆሞዛይገስ ሪሴሲቭ ጋር ነው ክሮስ ያደረጉት። ስለዚህ ፐርሰንቴጃቸው የኦፍስፕሪንግ ሲምፕሊ ዶሚናንት። እዚህ ጋር ደግሞ ፌኖታይፕ ስለተጠየቀ ሁሉም ክሮስ እናደርግ ሁሉም ተመሳሳይ አራቱም ተመሳሳይ ኦፍስፕሪንግ ነው የሚኖራቸው ማለት ሄቴሮዛይገስ የሆነ ሄቴሮዛይገስ ዶሚናንት የሆነ ኢንዲቪጁዋሎች ነው። ስለዚህ ሁሉም ተመሳሳይ ፌኖታይፒክ ዶሚናንት ፌኖታይፕ ስለሚኖራቸው መልሳችን ሲ ይሆናል። 55ኛ during which phase of mitosis do sister chromatids separate and move to opposite poles of the cell? ነው የሚለን A during which A anaphase, B metaphase, C telophase, D anaphase። ሁለት በየትኛው የማይቶሲስ ፌዝ ላይ ነው ሁለት ሲስተር ክሮማቲዶች ሴፓሬት አድርገው ወደ ኦፖዚት ፖሎች የሚሄዱ? ትራንስሌሽን ያንታችን ዲ አናፌዝ ላይ ነው። አናፌዝ ማይቶሲስ ወይም ማዮቲክ ስቴጅ ላይ ሁለት ሲስተር ክሮማቲዶች በፑል በማድረግ ወደ ኦፖዚት ተቃራኒ ቦታ በሲኑ የሚይዙት ሰው መልሳችን አናፌዝ ይሆናል። 56 a dihybrid cross between two individual heterozygous for both traits dihybrid ነው። ይሄ dihybrid cross ነው would produce what phenotypic ratio in the offspring assuming independent assortment? independent assortment ይሄ ኤግዛምፕልም የክላሲካል ትታወቅ በተለይ በዳይሃይብሪድ ላይ ይታወቅ ነው። ስለዚህ ይሄ ከሞኖ ሃይብሪድ እንግዲህ ዳይሃይብሪድ ላይ ኢንዲፔንደንት አሶርትመንት ደግሞ የግድ በሜንደል ህግ ማለት ነው። ምንድነው ማለት ነው? ቢ ናት 9:3 ይሄ ዳይሃይብሪድ እነዚህ ዳይሃይብሪድ ክሮስ ስለሚፈጥሩ ነው። ሲምፕሊ 9:3 ያው ትንሽ ሰፋ ስለሚል ቦታ ስለሚል ግን ያስቀላል የሆነ ኤግዛምፕል ነው። 57 what is the main outcome of meiosis? meiosis ዋናው outcome a production of 4 haploid cells,
cells from one diploid cell. B. Production of two diploid cells from one diploid cell. C. Growth and repair of somatic tissues. D. Sexual reproduction in prokaryotes. የሚወስስ ውጤት ወይ ሪዛልቱ ምንድነው ነው የሚለው actually production of 4 haploid cells from 1 diploid cells ውጤታችን በሚወስስ ጊዜ ተመሳሳይ የሆኑ አራት ጄኔቲካሊ ተመሳሳይ የሆኑ haploids haploid gametes የሚፈጠሩት መልሳችን ኤ ይሆናል ማለት ነው። 58 in ፔዲግሪ ታውቃላችሁ አይደል? ቻርት ላይ ያለው ምናልባት ዛሬ ያሉ መጽሐፋችሁ ላይ ምናምን አሉ የሌሎች ሪፈረንሶችም ላይ ማየት ትችላላችሁ። እነሱ ላይ ሼድድ የሆነ ስኩዌር አለ። ያ ምንን የሚገልጸው what does a shaded square typically represent in a pedigree chart? Pedigree chart ላይ shaded የሆነ ስኩዌር ምንድነው የሚገልጸው? A unaffected female, B unaffected male, C unaffected male, D unaffected female. shaded የሆነው ስኩዌር ይገልጻልን affected male በፔዲግሪ ቻርት ላይ shaded የሆነው ስኩዌር affected የሆነ male ነው የሚገልጸው። 59 which event unique to meiosis 1 contributes significantly to genetic variation? Meaning A. Separation of sister chromatide. B. Independent assortment of homologous chromosomes. C. Duplication of centromeres. D. Crossing over between homologous chromosomes. Which event unique to meiosis 1 contributes significantly to genetic variation? Crossing over between homologous chromosomes. D. crossing በፕሮፔዝ 1 ላይ ጄኔቲክ ሪኮምቢኔሽን እንዲፈጠር የሚያደርገው በክሮሲንግ ኦቨር በፕሮፔዝ ፌዝ ላይ ነው። Okay, 60 if an individual has the genotype for 2 linked genes, which combination of alleles can be found in a single gamete? ከነዚህ ምርጫዎች ጂኖታይፑ ተሰጥቶናል። ፕሮባብሊ ሊሆን የሚችለው የትኛው ነው? ኤ ሊሆን አይችልም ቢኮዝ እዚህ ጋር ቢ ሁለቱም ሆሞዛይገስ አለ። እዚህም አይሆንም። እዚህ ጋር የሃይብሪድ እንትን ነው። ትክክለኛው መልስ ኤ ነው የሚሆነው፣ ቢ ነው የሚሆነው። 61ኛ what is the key difference between anaphase of mitosis and anaphase 1 of meiosis? ምንድነው ዋና ሜጀር የሚባለው ኪ ዲፈረንሳቸው በአናፌዝ የማይቶሲስ አናፌዝ እና የሚዮሲስ አናፌዝ መካከል ያለው ልዩነት? A. sister chromatids separate in anaphase 1 but homologous chromosomes separate in mitotic anaphase. B. the nuclear envelope reforms in anaphase 1 but not in meiotic anaphase. C. chromosomes condense in anaphase 1 but decondense in meiotic phase. D. homologous chromosomes separate in anaphase 1 while
sister chromatids. Sister chromatids separate in meiotic anaphase. የትኛው ነው የአናፌዝ? በማይቶሲስ እና በሚዮሲስ ዋን ያላቸው ልዩነት ይገኛል። ዲ ላይ ያለው ሆሞሎገስ ክሮሞዞም ሴፓሬት በማይቶሲስ ሲስተር ክሮማቲዶች ሴፓሬት ያደርጋሉ። በሚዮሲስ ደግሞ ሚዮሲስ ዋን ላይ ደግሞ ሆሞሎገስ ክሮሞዞሞች ሴፓሬት ያደርጋሉ። incomplete dominance. In incomplete dominance, what is the phenotypic ratio observed in F2 generation of monohybrid? Monohybrid F1 generation, F2 generation, no, simply Miller. Phenotypic ነው የተጠየቀው። phenotypic ratio ነው የተጠየቀው። A 3:1, B 1:1, C 2:1, D 1:2, 1:1. እንግዲህ ኢንኮምፕሊት ዶሚናንስ ጊዜ ሄተሮዛይገስ ምን ያሳይ? ኢንተርሚዲየት ትሬት መሆኑን ነው ያሳየው። ስለዚህ 1:1 2:1 ይፈጠራል። 2 AA 1 AA 2 1 2 1 የሆነ ነው በኢንኮምፕሊት ዶሚናንስ ጊዜ የሚፈጠረው መልሳችን ጂ ነው ማለት ነው። 63ኛ which term describes two alleles for a given gene being identical in an individual? A homozygous, B heterozygous, C dominant, D recessive. Simply homozygous. ሁለት አለሎች ለሆነ በአንድ ጂን ላይ አይደንቲካል መሆን እንጂ ሆሞዛይገስ ይሄም ሊሆን ይችላል፣ ዶሚናንት ሊሆን ይችላል፣ ሪሴሲቭ ብቻ ግን ተመሳሳይ አይደንቲካል ጂኖች ከሆኑ ዶሚናንት የሚለው ሆሞዛይገስ የሚለው ነገር፣ የተለያዩ ከሆነ ደግሞ ሄተሮዛይገስ ነው የሚሆኑት። 64ኛ a plant with red flowers dominant ነው ማለት ነው, and the white flower which is recessive ነው. So codominance if RR is crossed with WW, what is the phenotype of first F1 generation? A red flower, B white flower, C red and white spotted flower, D pink flower. ዋናው እንትኑ ኮር ፖይንት ኮዶሚናንስ መሆናቸው ነው። ከኮዶሚናንስ ጋር የተያያዙ በኮዶሚናንስ ደግሞ ሁለቱም ትሬቶች ፉሊ ኤክስፕረስ ይደረጋሉ። ሁሉም ትሬቶች ኤክስፕረስ ይደረጋሉ። እዚህ ጋር ሬድ እና ዋይት ፍላወር ነው። ሶ ቦዝ ሬድ እና ዋይት ስፖት ፍላወር ሲ ላይ ያለው examples. Which event occurred during prophase of mitosis? Prophase የማይቶሲስ prophase phase ላይ ምንድን ነው የሚከሰተው? A chromosomes condense and become visible. B and the nuclear envelope begin to break down. B sister chromatids separate. C chromosomes align at the metaphase plate. D cytokinesis begin. የትኛው ነው? prophase phase involves chromosomes condensation and nuclear breakdown. A ላይ
ትክክለኛ መልስ 66 if the trait X-linked recessive with a carrier female mates with an unaffected male, what is the probability their son will be affected? Affect የልጃቸው የእርሱን again will be affected more 0%, 50%, and 0% for daughters, 100% for sons, 50% for daughters, 50% for sons, and 50% for daughters. የወንዱ ፕሮባቢሊቲ ነው እንደዛ ነው 50%። ምክንያቱም ከኤክሲኤን እናቱ ጋር ስላለ ኤክሲኤን አለ ከእናቱ ስለሚወስድ 50% ይሆናል ወንድ ዴሞግራፊ። What is the phenotypic ratio expected from monohybrid cross between two heterozygous patterns? This example simply phenotypic ratio just visible የሆነው በሞኖሃይብሪድ ምንድነው የሚሆነው? ጂኖታይፒካሊ 1:2:1 ነው የሚሆነው። ግን ፌኖታይፒክ ሲሆን እዚህ ዶሚናንስ ስለሚሆን 3:1 ትክክለኛ መልስ ነው ማለት ነው። 68 what is the main purpose of mitosis? mitosis main purpose ወይም ሮሉ ምንድነው? ኢምፖርታንሱ A growth, repair, and asexual reproduction, producing genetically identical diploid cells. B. Production of gametes for sexual reproduction. C. Reducing chromosome number by half. D. Increasing genetic diversity within a population. growth mitosis identical diploid ሴሎችን ነው ፕሮዲዩስ የሚያደርገው። በተጨማሪ ለግሮዝ ለሪፔር ሴክሹዋል ፕሮዳክሽን በጣም ኢምፖርታንት ነው። in a pedigree what does a circle represent? ሰርክሉ ደግሞ በፔዲግሪ ላይ ምንድነው የሚገልጸው? affected male, female, unaffected male, male and female. The circle represents female የሚገልጽ ነበር ፔዲግሪ ቻርት ላይ circle ሴት ካራክተር ወይም ሴት እንገልጻለን። What describes the situation where multiple genes contribute to single phenotypic trait, often resulting in continuous variation? A. Codominance. B. Incomplete dominance. C. Epiphysis. D. Polygenic inheritance. Multiple ጂኖች ኮንትሪቢዩት የሚያደርጉት ሲንግል ፌኖታይፒክ ትሬት ያ ደግሞ ኮንቲኒየስ ቫሪዬሽን የሚፈጥረው ፖሊጄኒክ ኢንሄሪታንስ ልክ የቆዳችን እንደ የቆዳ ቁመት ምናምን እነዚህ ፖሊጄኒክ ኢንሄሪታንስ ውስጥ የሚገቡ መልቲፕል ጂኖችን ኢንቮልቭ ስለሚያደርግ ደግሞ ኮንቲኒየስሊ ቫሪ ያደርጋሉ። ፖሊጄኒክ ኢንሄሪታንስ 71 which process involves the alignment of homologous chromosomes at the metaphase plate during meiosis 1? A. Anaphase 1. B. Prophase 1. C. Metaphase 1. D. Telophase 1.
ሆሞሎገስ ሲሪየስ ክሮሞዞሞች ላይን አፕ የሚያደርጉት የትኛው ነው? ሜታፌዝ ዋን ላይ ነው። በሚዮሲስ ዋን ሜታፌዝ ዋን ላይ ሆሞሎገስ ክሮሞዞሞች በኢኩዌተር በመካከለኛው እንትን ላይን አፕ ያደርጋሉ ይሆናል ማለት ነው። በሁለት ቴስት ክሮስ ኢንቮልቭስ ክሮሲንግ an individual with unknown phenotype or dominant trait with which type of individual? A. Homozygous dominant, B. Homozygous recessive, C. Heterozygous dominant, D. Recessive alleles. ሆሞዛይገስ ሪሴሲቭ ፓተርን የሚፈጠረው ሆሞዛይገስ ሪሴሲቭ የሆነው ፓርትነር ነው የአናውን የሆነው የማይታወቀውን ኢንዲቪዥዋል ሆሞዛይገስ ሲሆን ሄተሮዛይገስ ልናቅ የምንችለው የሚገልጽልን ሆሞዛይገስ ሪሴሲቭ ጋር ክሮስ ሲያደርግ። 73 What happens during cytokinesis? A. DNA replication occurs. B. Chromosomes condense. C. Nuclear envelope reforms. D. The cytoplasm divides, forming two separate daughter cells. Cytokinesis is the final stage ነው or final step ነው በሴል ዲቪዥን ላይ cytokinesis splitting cell to separate daughter cells የሚፈጠሩበት። 74 Which term refers to observable physical or biochemical characteristics of an organism determined by its genotype and environment? A. Phenotype. B. Genotype. C. Allele. D. Gene. Observable physical or biochemical characteristics of an organism determined by both genotype and environment. ምንድነው? phenotype ነው። 75 Which phase of mitosis is characterized by chromosomes aligning individually along the equatorial plate of the cell? A. Prophase. B. Anaphase. C. Metaphase. D. Telophase. Sorry. Telophase ነው። ሜታፌዝ ክሮሞዞሞች አላይን የሚያደርጉበት ነው። ፑል አፕ ከማድረጋቸው በፊት ሴንተር ላይ አላይን የሚያደርጉበት ሜታፌዝ። 76 I think የመጨረሻው ጥያቄ ነው። What type of inheritance pattern is characterized by the heterozygous phenotype being an intermediate blend of the two homozygous phenotype? Example, red and white flowers producing pink flower. ምን አይነት ኢንሄሪታንስ ፓተርን ነው? ሄተሮዛይገስ ፌኖታይፖች እንደ ኢንተርሚዲየት ብሌንድ የሚሆኑት ቅድም የተወሰነ አብራርቼላችኋለሁ መሰለኝ። ሳብራራላችሁ ሜቢ ካዳመጣችሁ ኢንተርሚዲየት ብሌንድ የሚሆኑ ፌኖታይፖች ኢንተርሚዲየት ወይም ትሬቶች ኢንተርሚዲየት ብሌንድ የሚሆኑበት ሁለቱም ለምሳሌ እዚህ ጋር የሰጠው ሬድ እና ዋይት ፍላወሮች እነሱ እንትን ፒንክ ፍላወር ሲሰጠን አይነት ማለት ነው። የትኛው ነው? ኮዶሚናንስ፣ ኢንኮምፕሊት ዶሚናንስ፣ ዶሚናንት እና ሪሴሲቭ የትኛው ፓተርን ነው? ኢንኮምፕሊት ዶሚናንስ ጊዜ ነው። ሄተሮዛይገስ ኢንዲቪጁዋሎች ብሌንድ ወይ ኢንተርሚዲየት ያለው በፌኖታይፕ ታይቶ ማለት ኢንኮምፕሊት ዶሚናንስ ይሆናል ማለት ነው።